አይነት ነገር ቶሎ ቶሎ እንዲደርሳችሁ ሰብስክራይብ፣ ላይክ እና ሼራችሁን እንዳረሱ። ያማል የሰፈር ቆንጆ እኮ ዕቃ አይሸግም። አልሰማሽ? ሰው ካየን ጥሩ አይደለም። እናየዋ ሳሚ የሰፈር ቆንጆ ረዳ ቢሉ ምን ችግር አለው? በመሸከም እኮ እጅሽ ሊቆረጥ ነበር። አሁን የምትችልሻለሁ፣ እኔ አግዝሻለሁ። አይ የሰፈር ሰው ካንተ ጋር መታየቴን ለአያቴ ቢነግሯትስ? አሁን መሄድ አለብኝ። ቆይ እንጂ ነው ጥጭ ከአንቺ ጋር መታየቴን የሰፈር ሰው ቀርቶ ሌላም ሰው ቢያወራ ግድ የለኝም። እሺ በቃ ቲማቲሙን ስጠኝ። ከዚህ በላይ አብረን ከቆየን ሰው ያየናል። እሺ ግን በአንድ ቅድመ ሁኔታ። እሺ በምን? ለነገ ቁርስ የሚሆን ቆንጆ ፍርፍር ትሰሪልኛለሽ፣ ከዛ ተቀበልሽ። ኧረ እባክህ ማን ስለሆንክ ነው ላንተ ፍርፍር ምሰራል? ሳሙኤል። እምቢ ካልሽ ግን አንድ መፍትሄ አለ። ምን ልታደርግ? ካልሆነማ ነገ ጠዋት ቤትሽ መጣና ጠይሞ ልጅ ብዬ ነው የምጠራሽ። ከዛ አያትሽን በዛው ተዋውቃለሁ። አንተ ያመሃል እንዴ? ምርጫው አንቺ ነው እንዴ? እንጂ ነግሬሻለሁ። ቆንጆ ፍርፍር ወይም የአያትሽን ጩኸት። እሺ ግን ክፉ ነህ። ነገ ጠዋት ፍርፍሩን ይዤ እመጣለሁ። ደግሞ ጨው እንዳይበዛበት ጨጓራዬን ያመኛል። አያቴ ነች ሁሉ ነገር ውስጥ የምትከት። እንዳታዋርደኝ ብዬ ነው የሰራሁት። ማዛው ባንቺ ቆንጆ እጆች እንደተሰራ ያስታውቃል። ቆይ እንጂ አንዴ ቢያንስ የሰራሽውንማ አብረን ነው መብላት ያለብን። እና ቁጭ በይ። አልቀመጥም። ይልቅ ቶሎ ቶሎ ብላና ቆም መልስ። የኔ እናት ላንቺ ብዬ ነበር። ኧረ ቢያንስ ቀስ ብለህ ብላ። ይሄ ምግብ ለወደፊት ሚስትነት ብቅ ያደርግሽ። እንኳን ላንተ ሚስት መሆን ለነገሩ እሱን ተወው። ለማንኛውም ፍርፍሩ ከጣፈጠ ቀይን ቶሎ አጥባ መልስልኝ። አረ ቆይ የተከምሽበትንማ ዝም ብያለኝ ማለት። በጣም አመሰግናለሁ። ምሳቃውን ደግሞ ነገ ወክስ እናደርግ መልስልሻለሁ 11 ሰዓት። እሺ አንተ እብድ እውነትም ሰይጣን ነህ። እሺ ይሄው ምሳቃሽ። ይሄ አበባ ደግሞ ምንድን ነው? የሰራሽልኝ ፍርፍር እስካሁን ጣዕሙ አፌ ውስጥ ስላለ እንደማመስገኝ። ለማንኛውም ምሳቄን አግኝቻለሁ። ከዚህ በኋላ እንዳትደርስብኝ። በድጋሚ እንገናኛለን ጠይሞ። ከዚህ በኋላ ምንም የሚያገናኘን ነገር የለም። ምድር ላይ እስካለን ብዙ የሚያገናኙ ነገሮች አሉ ቆንጂት። እነማን ናችሁ? ጃንጥላዬን ስጠኝ። ልቀቀኝ፣ እጄን ልቀቀኝ። እያሳመምከኝ ነው። ምንድን ነው? ልቀቀኝ። ስበይ አትጩሂ። እጇን ልቀቃት። የሰፈሩ ትልቁ ዱርዬ የነበረው ልጅ ዛሬ ሲጠበቃ ሊሆን ነው። ከኛ ከተሰወርኩ እኮ ብዙ ጊዜ ሆነ። እነዚህ ሰዎች እነማን ናቸው? ስለምንድን ነው የሚያወሩት? ሩት ተረጋጊ። እነሱ ችግራቸው ከኔ ጋር ነው። ኦ ሩት ነው ስምሽ? ከፊትሽ የተገተረው የድሮ የሥራ አባሪያችን ነበር። ያለበትን ዕዳ ሳይከፍል ከአጠገባችን ተሰወረብን። አሁን ከኛ ጋር መሄድ አለብን። ከእናንተ ጋር የነበረኝ ህይወት አብቅቷል። አሁን እጇን ልቀቃት። ከኛ ጋር እስካየር ድረስ አንለቃት። ግርግር ማብዛት የለብንም። ይቅርታ። እሺ እነማን ናቸው? ሌላ ጊዜ እነግርሻለሁ። ድራማው እንዴት ነበር? ሁሉም ነገር የተሳካ ነው። በቅርቡ ወደኛ መመለሱ የማይቀር። ሁለተኛ እጄ እንድትይዘው አልፈቅድልህም። እሺ በጣም ጎዱሽ እንዴ? አይ ወንድሜ አልጎዱኝም። ነይ እስኪ እንሂድ። እንዴት እንደምተማመንብሽ ግን ታውቂያለሽ አይደል? ለእህቴ መታከሚያ በዚህ ሳምንት ብሩ ያስፈልገኛል። አስገባልኝ። ችግር አለ እንዴ ሳሚ? ዛሬ እንዴት መጣሽ? መምጣት አልነበረብኝም። አይ ድንገት ሳትነግሪኝ መጣሽ ብዬ ነው። እኔማ በዚሁ ሳልፍ ሰላም ልበል ብዬ እኮ ነው። ሰላም ያን ያላስጨንቅሻል ማለት ነው? ግን መሄድ እችላለሁ። ቆይ እንጂ ድንገት መምጣትሽ አስገርሞኝ እኮ ነው።
ጅማ መምጣትሽ እኔ በጣም ደስታ ነው። በቃ ልሂድ። ግን እኮ ትንሽ መቆየት ትችይ ነበር። ገንዘብ ያስፈልገዋል። እህቱ ታማለች መሰል። ጨዋታው በእኔ እንደሚብስ አልገባሽ?